እንዴ ቤተሰብ ሃይሚ ናታ? ወይኔ ብሩኬ ምን ይኸውልኝ ጉዴ ነኝ ጉደኛ ልጅ አይደለም በደም ሰላም እንዴነሽ ነው ያልኩሽ እንዴ እንዳላበጣ ሰላም በላይ በደም ሁዴን ነው እንዴ ሰላም ምትዩ ወይ ናሽ ምንድነው ማበጠር ያዘሽ ምናምን አንተ ረፍ አሁን እዚህ ጋር እንዴ ሆነሽ ነኝ ያልኩሽ እንዴ አፍንጫሽስ ነው ማለት አንተ ከዚህ በላይ ቁንጅና አለ እንዴ? ያ አዲስ የመጣ ስታይል ነው። ኦሆ ሴትዮ እንረጋጋ። ነይ ቆይ ምን ነክቶሽ ነው የመጣሽው? ሃይ ጋይስ ሰላም ቢሽ በስራት እንዴት ናችሁ? በቃ ሁሉንም ነገር ትቻለሁ። ቤተሰቦች አስቤ ነበር ወንቶ ሃይ አቃጥሎኝ በጃንጥላ ነው የመጣሁትና እንዴት ነኝ? በጣም አምሮብኛል አይደል? አምሮብሽ ነኝ ያለኝ አምጣው። ምኑን? አንተ አዲስ የመጣ ስታይል ነው። በእናት ቆይ አንዴ ያርጉ። ምኑን አዲስ የመጣ ስታይል? ማበጠሪያ ፀጉር ላይ ማድረግ ነው። የት አለ? እኔ ጋር እኮ የለም። ወስደኸዋል? እቺ የማታን እንዴ? አንተ ደግሞ ስነ ስርዓት ያዝ። የለም እኔ ጋር ጌታን ሰርቀኸኛል። የት አለ? የለም እኮ። እሺ አርግ። እንዴት እንደሚደረግ ላሳይክ። እሺ አሳይኝ። አንተ ሌላ ሳይ አልፈልግም። እሺ እኔ ሌላ እንደዚህ ነው የሚደረገው። ነቀልሽ እንደ አንቺ ልጅ እንዲህ ነው የሚደረገው። ይሄ ይቺኛዋ ትንሿ ማበጠሪያ ነች። እኔ በዚህ ነው ማበጠረው። ሴትዮ እኔ ለቁም ነገር ነው የጠራው ዛሬ ሰማሽኛ? እኔም እኮ ለቁም ነገር ነው የመጣው። እንደዚህ ሆነሽ ለመጣሽ አንተ አምሮብኛ። ተው በእናትህ ይሄ ልጅ በጣም እያስቸገረኝ ነው። ደግሞ ፀሐይ እያቃጠለኝ ነው። ጥላ ላይ እኮ ነው ያለነው። ጥላ ላይ ነው እንዴ? ኦሆ ሴትዮ ምን እሺ ጨበሽ እንዴ? እስቲ